ዛሬ ደግሞ በተለይ ደቡብ ክልል ጋሞ አካባቢ በጣም ታዋቂ የሆነውን እንላቀስ የሚባለው ምግብ አዲስ አበባ ውስጥ ያገኘሁበት ሁለት ቤቶች ላሳያችሁ። ሁለቱም ቤቶች የሚገኙት ሽሮ ሜዳ አካባቢ ሲሆን ምግቡን እንላቀስ ያስባለው ምግቦቹ ላይ የሚጨመሩት የጋሞ ባህላዊ ሚጥሚጣና ዳጣ ነው። መጀመሪያ ማሳያችሁ ቤት መሲ ባርና ሬስቶራንት ሲባል የሚገኘው ሽሮ ሜዳ ኪዳነ ምህረት ታክሲ መያዣ አካባቢ ነው። ምግብ ስታዙ መጀመሪያ ካሸሩ ጋር ሄዳችሁ የራሳችሁን ቁጥር መቀበል አለባችሁ። እዚህ ቤት እንላቀስ የሚቀርበው በምላስ ሰንበርና በዱለት ብቻ ሲሆን እኛ ሁለቱንም ማዘን ነበር። እላያቸው ላይ ያለውን ዳጣ ከፈለጋችሁ ማስጨመር ሲችሉ፣ ከፈለጋችሁ ደግሞ መጀመሪያውኑ ለብቻው እንዲቀርብ ማዘዝ ትችላላችሁ። ሁለቱም ምግቦች በጣም የሚያቃጥሉ ሲሆን መጀመሪያ ሲቀርብላቸው የተደረገባቸው ዳጣ በመጠኑ ስለሆነ ጣዕማቸው ቆንጆ ነበር። ዳጣቸው ምግቦቹ ላይ በመጠኑ ስለሆነ የተደረገበት የምግቦቹን ቴስት ኦቨር ፓወር አላደረገውም ነበር። ሁለተኛ ማሳያችሁ ቤት ሙሌ እንላቀስ ሲባል የሚገኘው ሽሮ ሜዳ ከስፔን ኤምባሲ ትንሽ ወረድ ብሎ ነው። እዚህ ቤት እንላቀስ ስታዙ መጀመሪያ ሰንበሬው የተቀቀለበት መረቅ ይቀርብላችኋል። ብዙ ሰዎች የዚህ ቤት እንላቀስ ኦሪጂናል እንላቀስ ነው ቢሉም እኔ ግን ስበላው ትንሽ ከብዶኝ ነበር። የሚያዘጋጁትም ሁለት አይነት ብቻ ሲሆን አንደኛው ጥሬ ሲሆን ሌላኛው ደግሞ የበሰለ ነው። የሚሰሩትም ከጨጓራና ከጉበት ሲሆን በጣም የሚያቃጥል ዳጣና ሚጥሚጣ አላቸው ላይ ይደረግባቸዋል። ሁለቱም አይነቶች ለኔ ለመብላት የከበዱኝ ሲሆን የተደረገባቸው ዳጣና ሚጥሚጣ የምግቦቹን ቴስት በጣም ኦቨር ፓወር አድርጎት ነበር። ዛሬ ይዤላችሁ የቀረብኩት ይሄን ሲመስል ሌላ ጊዜ ይዤላችሁ እንድቀርብ የምትፈልጉትን አስተያየታችሁን ንገሩኝ።